ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች እንኳን ለብርሃነ ትንሣኤው በጽናት አደረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። አርዕስቶቹን በማስቀደም እንጀምራለን። በግንባር የተሰለፈው ያገዛዙ እግረኛ ሰራዊት በገጠመው ከፍተኛ መዳከም ምክንያት ትዕዛዝ መፈጸም አለመቻሉን አፋብን ገለጸ። የመሬት ጦርነቱን መቋቋም ያቃተው የብልጽግና ሰራዊት መጪውን የሃይማኖት በዓል እንደ መልካም አጋጣሚ በመጠቀም የጅምላ የድሮን ጥቃት ለመፈጸም እየተዘጋጀ እንደሚገኝ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ በመግለጫው አገዛዙ ይህንን ክፍተት በአየር ኃይልና በድሮን ጥቃት ለመሙላት ከፍተኛ ዝግጅት እያደረገ መሆኑን በማስጠንቀቅ ለመላው ሰራዊቱ አስቸኳይ የጥንቃቄ መመሪያ አስተላልፏል። ተጨማሪውን ይዘናል። በወሎ ቤት አማራ የምኒልክ ዕዝ ንስሮች የተሰነዘረባቸውን የሶስት አቅጣጫ ጥቃት በመቀልበስ አገዛዙ ሰራዊት ላይ ከፍተኛ የተባለለትን ጉዳት ማድረሳቸው ተሰማ። በ303ኛ አሳምነው ኮር የተመዘገበው ይህ ድል የብልጽግና ወታደራዊ መዋቅር በክልሉ እየፈራረሰና ቁጥጥሩም ከእጁ እየወጣ መምጣቱን ቁልጭ አድርጎ ያመላከተ ሆኗል። ዝርዝሩ ተሰናድቷል። በበዓላትም ሆነ በወትሮ ጊዜ ሁሉ በስር ላይ የሚገኙ የአማራ የህሊና እስረኞችን ማሰብና ለቤተሰቦቻቸው አስፈላጊውን ድጋፍ ማድረግ እንደሚገባ ተጠቆመ። እነዚህ የህሊና እስረኞች ያለምንም ቅድመ ሁኔታ ነፃ እንዲወጡ የሚደረገው ዓለም አቀፋዊ ጥረት ገና ብዙ የሚቀረው ቢሆንም እንቅስቃሴው ግን ተጠናክሮ መቀጠሉ ተገልጿል። በተለይም በዓላትን ምክንያት በማድረግ በችግር ውስጥ ለሚገኙ የእስረኛ ቤተሰቦች አጋርነትን ማሳየት እንደሚገባ ጥሪ ቀርቧል። ዝርዝሩን ይዘናል። የኢራን ጠቅላይ መሪነት ስልጣንን ከተረከቡ ወዲህ በአካል ያልታዩት ሙጅታባ ኻሜኒ አባታቸውን በገደለው የአየር ጥቃት ከደረሰባቸው የፊትና የእግር ጉዳት እያገገሙ እንደሆነ ለመሪው ቅርብ የሆኑ ምንጮች አረጋገጡ። መሪው በተፈጸመው ጥቃት የመቁሰል አደጋ ስለደረሰባቸው ከመገናኛ ብዙሃን መራቃቸውም ተነግሯል። እስካሁን ድረስ የኢራን መንግስት በይፋ ስለ መሪው የጤና ሁኔታ ያለው ነገር ባይኖርም በርካቶች ግን በጉዳዩ ላይ አስተያየት እየሰጡ ይገኛሉ። ተጨማሪውን ይዘናል። የኢትዮጵያ ብርና የደቡብ ሱዳን ፓውንድ በዓለም ደካማ የመገበያያ ገንዘብ ለመሆን እንደበቁ የዓለም ባንክ ይፋ አደረገ። ጥናቱ የብልጽግናው አገዛዝ የኢኮኖሚ ሪፎርም በቁልቁለት ጉዞ ላይ እንደሚገኝ ያረጋገጠ ሆኗል። ይህ ቁልቁለት ጉዞ በቀጣይም የሚጠበቅ ሲሆን በቅጽበት የዶላር ዋጋ በአንድ ቀን ሊያሻቅብ ይችላል የሚለው ስጋትም ጨምሯል። ዝርዝሩን ይዘናል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በግንባር የተሰለፈው ያገዛዙ እግረኛ ሰራዊት በገጠመው ከፍተኛ መዳከም ምክንያት ትዕዛዝ መፈጸም አለመቻሉን አፋብን ገለጸ። የመሬት ጦርነቱን መቋቋም ያቃተው የብልጽግና ሰራዊት መጪውን የሃይማኖት በዓል እንደ መልካም አጋጣሚ በመጠቀም የጅምላ የድሮን ጥቃት ለመፈጸም እንደተዘጋጀም አፋብን አስታውቋል። አፋብን በመግለጫው አገዛዙ ይህንን ክፍተት በአየር ኃይልና በድሮን ጥቃት ለመሙላት ከፍተኛ ዝግጅት እያደረገ መሆኑን በማስጠንቀቅ ለመላው ሰራዊቱ አስቸኳይ የጥንቃቄ መመሪያም አስተላልፏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ለአስራት ባደረሰው የግንባር መረጃ የአገዛዙ ጦር በከፍተኛ ሁኔታ መዳከሙንና የድሮን ጥቃት ለመሰንዘር ዝግጅት እያደረገ መሆኑን በመጥቀስ ለመላው የፋኖ አባላትና አመራሮች ጥብቅ ወታደራዊ ጥንቃቄ እንዲያደርጉ ማሳሰቢያ አስተላልፏል። ድርጅቱ ባወጣው መግለጫ የአገዛዙ ሰራዊት በፋኖ አባላት እየደረሰበት ባለው ጠንካራ ምት የተነሳ መዳከሙንም ገልጿል። ሰራዊቱ በወገን ኃይል ላይ የተደራጀ ማጥቃት እንዲፈጽም በተደጋጋሚ ትዕዛዝ ቢሰጠውም በተግባር ግን ትዕዛዙን መፈጸም እንዳልቻለ አፋብን አስታውቋል። ለዚህም እንደ ምክንያት የተወሰዱት በተደጋጋሚ በሚደርስበት ምት ምክንያት በተፈጠረ ከፍተኛ ፍርሃትና የብልጽግና ጦርነት ግልጽ የሆነ ዓላማ የሌለው መሆኑን የሰራዊት አባላቱ በመረዳታቸው በርካቶቹ ፋኖን እየተቀላቀሉ በመሆኑ ነው ተብሏል። የመሬት ጦሩ የተሰጠውን ስምሪት መፈጸም ባለመቻሉም አገዛዙ የድሮንና የአየር ኃይል ጥቃትን እንደ አማራጭ ለመጠቀም ማቀዱን መግለጫው አመልክቷል። በተለይም መጪውን በዓል እንደ መልካም አጋጣሚ በመጠቀም በሁሉም አካባቢዎች የጅምላ ጥቃት ለመፈጸም የድሮን ስምሪት መሰጠቱን አፋብን ገልጿል። በተጨማሪም በብልጽግናው አገዛዝ የተቀጠሩ የዩናይትድ አረብ ኤሚሬትስ የአየር ኃይል አባላት የድሮንና የጀት ጥቃት ለመሰንዘር ከሌላው ጊዜ በተለየ ሁኔታ በተጠንቀቅ ላይ እንደሚገኙም በመግለጫው ተጠቅሷል። አፋብን ሰራዊቱ እያደረገ ያለው ወታደራዊ እንቅስቃሴና በተለይም ከበዓል አከባበር ጋር ተያይዞ የሚከናወኑ ተግባራት ጥንቃቄ የተሞላባቸው እንዲሆኑም አሳስቧል። በመሆኑም መላው የፋኖ ሰራዊትና አመራሩ የአየር ላይ ጥቃት ስጋትን ታሳቢ ያደረገ እንቅስቃሴ እንዲያደርግ በዓልን ለማክበር የሚደረጉ ማናቸውም ስብሰባዎችና ክንውኖች ያገዛዙን የድሮን ስምሪት ባገናዘበ መልኩ እንዲፈጸሙም በጥብቅ አሳስቧል።
በወሎ ቤት አማራ የምኒልክ ዕዝ ንስሮች የተሰነዘረባቸውን የሶስት አቅጣጫ ጥቃት በመቀልበስ በአገዛዙ ሰራዊት ላይ ከፍተኛ የተባለለትን ጉዳት ማድረሳቸው ተሰማ። በ303ኛ አሳምነው ኮር የተመዘገበው ይህ ድል የብልጽግና ወታደራዊ መዋቅር በክልሉ እየፈራረሰና ቁጥጥሩም ከእጁ እየወጣ መምጣቱን ቁልጭ አድርጎ ያመላከተ ሆኗል። በአማራ ክልል እየተካሄደ ባለው የህልውና ተጋድሎ የአገዛዙ ሰራዊት በወሎ ግንባር በደረሰበት ከፍተኛ ወታደራዊ ሽንፈት ሳቢያም የክልሉ ቁጥጥር ከብልጽግና አስተዳደር እጅ እየወጣ መምጣቱን የሚያሳዩ ምልክቶች እየታዩ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ አሳምነው ኮር ስር የሚገኘው 21ኛ ክፍለ ጦር በጠላት ላይ በወሰደው እርምጃም ድል መቀዳጀቱን አስታውቋል። የአገዛዙ ሰራዊት 21ኛ ክፍለ ጦርን ለማጥቃት በማለም በሶስት አቅጣጫዎች ማለትም ባገውዬ ሰቀላ፣ ባጤ ሁዳድና ማውሬ ክዳነ ምህረት በኩል በርካታ ኃይል አሰማርቶ ቢመጣም በፋኖ አባላት ብርቱ ተጋድሎ ሳይሳካለት ቀርቷል ተብሏል። ንስሮቹ የተባሉት የፋኖ አባላት በከፈቱት የመልሶ ማጥቃት እርምጃም የአገዛዙን ሰራዊት እንደ ቃሪያ ሲያረግፉት ውለዋል ሲል የክፍለ ጦር ህዝብ ግንኙነት ክፍል ለአስራት ገልጿል። በዚህ መጠነ ሰፊ ውጊያ የብልጽግና ሰራዊት የደረሰበት ሽንፈት በቁጥር የተገለጸ ሲሆን ከ30 በላይ የአገዛዙ ሰራዊት አባላት እስከ ወዲያኛው ተሸኝተዋልም ተብሏል። ወደ 20 ገደማ የሚጠጉ ደግሞ በከባድና ቀላል ሁኔታ ቆስለዋል ሲል ምኒልክ ዕዝ በመረጃው ገልጿል። ሽንፈቱ የከፋ መሆኑን የሚያሳየው ጠላት የደረሰበት ምት መቋቋም አቅቶት በየጫካውና በየአቅጣጫው የወደቁ አስክሬኖችን ሲፈልግና ሲቀብር ማምሸቱ ነው። ይህ ሁኔታ የአገዛዙ ሰራዊት በክልሉ ያለውን የመንቀሳቀስ አቅም እጅጉን እየተዳከመ መሆኑን ማሳያ ተደርጎ ተወስዷል። ይህ ድል ወታደራዊ በላይነትን ከማሳየት ባለፈም የብልጽግና አገዛዝ በአማራ ክልል ያለውን አስተዳደራዊና ፖለቲካዊ ቁጥጥር እያጣ መሆኑንም በግልጽ ያመላከተ ሆኗል። በተደጋጋሚ በአገዛዙ የሚሰነዘሩ ጥቃቶች አለመሳካታቸውና የመሬት ላይ የበላይነቱ ወደ ፋኖ ኃይሎች መዞሩ የክልሉ መዋቅር ከብልጽግና ቁጥጥር ውጭ እየሆነ መምጣቱን አመላክቷል። በመጨረሻም መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል ሲል የክፍለ ጦሩ ህዝብ ግንኙነት ክፍል ለአስራት የገለጸ ሲሆን ህዝባዊ ትግሉ ወደ ማጠቃለያው ምዕራፍ እየተቃረበ መሆኑንም ጠቁመዋል። በበዓላትም ሆነ በወትሮ ጊዜ ሁሉ በስር ላይ የሚገኙ የአማራ የህሊና እስረኞችን ማሰብና ለቤተሰቦቻቸው አስፈላጊውን ድጋፍ ማድረግ እንደሚገባ ተጠቆመ። እነዚህ የህሊና እስረኞች ያለምንም ቅድመ ሁኔታ ነፃ እንዲወጡ የሚደረገው ዓለም አቀፋዊ ጥረት ገና ብዙ የሚቀረው ቢሆንም እንቅስቃሴው ግን ተጠናክሮ መቀጠሉ ተገልጿል። በተለይም በዓላትን ምክንያት በማድረግ በችግር ውስጥ ለሚገኙ የእስረኛ ቤተሰቦች አጋርነትን ማሳየት እንደሚገባ ጥሪ ቀርቧል። ዝርዝሩን ይዘናል። ዝርዝሩ እንደሚከተለው ይቀርባል። የብልጽግናው አገዛዝ ወህኒ ቤቶችን በአማራ ልሂቃኖች መምሏቱ ይታወቃል። እነዚህ የህሊና እስረኞች አስቸጋሪ ጊዜን እያሳለፉ ሲሆን በቂ ነው ባይባልም ነፃ የሚወጡበት እንቅስቃሴ እንደቀጠለ ነው። አገዛዙ ለዲፕሎማሲም ሆነ ለዓለም አቀፍ ውግዘት ግድ የለሽ መሆኑ እስካሁን ድረስ ውጤት ባያመጣም ነፃ የሚወጡበት ጊዜ ግን ሩቅ እንደማይሆን ይገመታል። የፖለቲካ ምሁራን እንደሚሉት እነዚህ የአማራ ተወላጅ የፖለቲካና የህሊና እስረኞች ጉዳይ በፍትህ በህግና በመሰረታዊ የሰው መብቶች አንጻር በጥልቀት ሊታይ ይገባል። የህግ መርሆች ሁሉንም ዜጎች በእኩልነት ሊያገለግሉና የፍትህ ሂደቶች ግልጽና ነፃ ሲሆኑ ብቻ ማህበረሰብ ዘላቂ ሰላምና መረጋጋት ሊያገኝ ይችላል ብለው እንደሚያምኑም ይገልጻሉ። ይህ ጉዳይ ከፖለቲካ በላይ በሰውነት ክብርና በፍትህ ላይ የሚመሰረት መፍትሄም ይፈልጋል ተብሏል። አሁን ባለው ሁኔታ ከጥቂቶች በስተቀር አብዛኛው የፖለቲካ እስረኞች በእስር ቤት ውስጥ ከባድ ችግሮችን እያሳለፉ ነው። አሁን ባለው ሁኔታ ከጥቂቶች በስተቀር አብዛኛዎቹ የፖለቲካ እስረኞች በእስር ቤት ውስጥ ከባድ ችግሮችን እያሳለፉ ነው በማለት የደረሰውን ግፍ ይዘረዝራሉ። ይህም የተጨናነቀ መኖሪያ፣ የተገደበ ምግብና የጤና እንክብካቤ ችግር፣ ከቤተሰብ መለያየትና የስነ ልቦና ጫናን ያካትታል። እነዚህ ሁኔታዎች በአካልና በአእምሮ ጤናቸው ላይ ከባድ ተጽዕኖም እያሳደሩ መሆኑ ታውቋል። እነዚህ የአማራ ፖለቲካና ህሊና እስረኞች ጉዳይ በኢትዮጵያ ውስጥ በፍትህና በሰው መብቶች ዙሪያ ያለውን የከፋ ችግር ዋና ማሳያ ተደርጎም ተቀምጧል። እነዚህ እስረኞች በአስተሳሰባቸው ወይንም በፖለቲካዊ አቋማቸው ምክንያት ታስረው 3 ዓመትና ከዛ በላይ ያለ ፍትህ እየተሰቃዩ ነው። ውሳኔም አልተሰጣቸውም። ይህ ሁኔታ የህግ እኩልነት፣ የፍትህ ግልጽነትና የመሰረታዊ ነፃነቶች ጥበቃ ላይ ጥያቄ በማስነሳት ላይ ነው።
ስለሆነም ይህ ጉዳይ ከፖለቲካ ግጭት በላይ በሰውነት ክብር በፍትህና በህግ አስተዳደር መሰረት የሚፈታ መሆን አለበት ተብሏል። ዓለም አቀፍ ተቋማትም ለጉዳዩ ትኩረት ሊሰጡት የግድ ይላል። ይህ ጉዳይ በጣም ስሜታዊና አስቸጋሪ ስለሆነ በጥንቃቄ መታየት እንደሚገባውም ጥሪ ቀርበዋል። የአገዛዙን ሪፖርቶችና አስተያየቶች መሰረት ቢደረግ እንኳን የአማራ የፖለቲካና የህሊና እስረኞች በጸጥታና በፍትህ ተቋማት ሂደቶች ውስጥ ፍትህ አግኝተው እንደማይመለሱ የተረጋገጠ ነው። ለዚህም ማረጋገጫው ያለ በቂ ማስረጃ ወይም ያለ ግልጽ ክስ መታሰራቸው፣ የፍርድ ሂደቶች የመዘግየት ወይም የግልጽነት እጥረትና የመገናኛና የህግ ድጋፍ እጥረት መታየታቸው ነው ተብሏል። እነዚህን እውነታዎች በአግባቡ በመረዳት በአገዛዙ ላይ የሚደረገው ሁሉን አቀፍ ጫና እንዲቀጥልም ጥሪ ቀርበዋል። በሌላ በኩል በዓሉን ምክንያት በማድረግ ለህሊና እስረኞቹ ቤተሰቦች የተለያዩ ድጋፎች መደረጋቸው ተሰምቷል። እነዚህ ድጋፎች ለህሊና እስረኞቹ ብርታትን የሚሰጥ በመሆኑ ተጠናክሮ እንዲቀጥልም ተጠይቋል። በዓል ሲመጣ ብቻ ሳይሆን ከበዓል ውጪም የአማራ ተወላጆችም ብሎም መላው ሰብአዊነት የሚሰማው ዜጋ ከህሊና ታሳሪዎቹ ጎን እንዲቆም ተጠይቋል። የኢራን ጠቅላይ መሪነት ስልጣንን ከተረከቡ ወዲህ በአካል ያልታዩት ሙጅታባ ኻሜኒ አባታቸውን በገደለው የአየር ጥቃት ከደረሰባቸው የፊትና የእግር ጉዳት እያገገሙ እንደሆነ ለመሪው ቅርብ የሆኑ ምንጮች አረጋገጡ። መሪው በተፈጸመው ጥቃት የመቁሰል አደጋ ስለደረሰባቸው ከመገናኛ ብዙሃን መራቃቸውም ተነግሯል። እስካሁን ድረስ የኢራን መንግስት በይፋ ስለ መሪው የጤና ሁኔታ ያለው ነገር ባይኖርም በርካቶች ግን በጉዳዩ ላይ አስተያየት እየሰጡ ይገኛሉ። የተሰናዳው መረጃ እንደሚከተለው ይቀርባል። የካቲት 21 2018 አሜሪካ ከእስራኤል ጋር በመሆን በፈጸመችው የአየር ድብደባ የኢራን መንፈሳዊ መሪን ጨምሮ ከ20 በላይ ከፍተኛ ባለስልጣናት መገደላቸው ይታወቃል። በዚህ ወቅት የኻሜኒ ልጅ ሙጅታባ ኻሜኒ እዛው ስብሰባ ቦታ ላይ እንደነበር የእስራኤል የስለላ ድርጅት አረጋግጧል። በውጤቱም ሞተ የተባለ ሲሆን ከመገናኛ ብዙሃን መጥፋቱ ደግሞ ግምቱን የበለጠ አጠናክሮት ቆይቷል። አንዳንዶቹም ቆሰለ እንጂ አልሞተም ሲሉ ተደምጠዋል። የመጨረሻው ግምት ግን እውነት ሆኗል። ሮይተርስ ከቅርብ የመንፈሳዊ መሪው ሰው ያገኘውን መረጃ ጠቅሶ እንደዘገበው ሙጅታባ በዕለቱ በነበረው ጥቃት ቆስሏል። ሙጅታባ በዚህ ወቅት ሕክምና እየተከታተለ እንደሆነና ቁስሉ ለከፋ ችግር ሊያጋልጠው እንደማይችልም ከዛው የወጡ መረጃዎች አመልክተዋል። የዜና ወኪሉ ዘገባ እንደሚያመለክተው አዲሱ ጠቅላይ መሪ በጥቃቱ ፊታቸው እንደተበላሸና አንድ ወይም ሁለት እግሮቻቸው ላይ ከፍተኛ ጉዳት እንደደረሰ 3 ምንጮች ተናግረዋል። ይህም ቢሆን ግን የ56 ዓመቱ ሙጅታባ ከጉዳታቸው እያገገሙ እንደሆነና አእምሯቸው ስል ሆኖ መቀጠሉን ምንጮች ገልጸዋል ተብለዋል። በድምፅ በሚደረጉ የኦንላይን ስብሰባዎች ላይ እየተሳተፉ እንዲሁም ከአሜሪካ ጋር የሚካሄደውን ድርድር ዋነኛ ጉዳዮች ላይ ውሳኔ እየሰጡበት እንደሆነም ተገልጿል። በጦርነት የመጀመሪያ ቀን በተፈጸመው ጥቃት የተገደሉት አባታቸውን ተክተው ወደ ስልጣን የመጡት ሙጅታባ ኻሜኒ በዚህ ዕለት የደረሰባቸው ጉዳት መጠን እስካሁን ድረስ በይፋ ማረጋገጥ አልተቻለም። ከዚህ ቀደም የኢራን መንግስት ቴሌቪዥን ጣቢያ በጦርነት ከፍተኛ ጉዳት ለደረሰባቸው ሰዎች ጥቅም ላይ የሚውልን ቃል በመጠቀም ያሉበትን ሁኔታ ጠቁሞ ነበር። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በበኩላቸው ኻሜኒ መቁሰላቸውንና አካል መጉደል ደርሶባቸው ሊሆን እንደሚችል ባለፈው ወር መናገራቸው ይታወቃል። የአሜሪካ የስለላ መረጃ ግን ኻሜኒ እግራቸውን አጥተዋል ተብሎ እንደሚታመን ማሳየቱን ለጉዳዩ ቅርበት ያላቸው ምንጮች መናገራቸውን የሮይተርስ ዘገባ ያመለክታል። ሆኖም ከኢራን በኩል ዝርዝር ያሉበት ሁኔታ አልተገለጸም። አባታቸው በዚሁ የፖለቲካ ቀውስ ምክንያት እጃቸውን እንዳጡ የሚታወቅ ሲሆን ልጃቸውም ተመሳሳይ አደጋ ገጥሟቸዋል የሚለው ግምት ተጠናክሯል። ሆኖም የመጨረሻው የመሪው ሁኔታ እስኪታወቅ ድረስ መቁሰሉ እንጂ አካል ጉዳተኛ ስለመሆናቸው ለማረጋገጥ አልተቻለም። የተረጋጋና የሰከኑ እንደሆኑ የሚነገርላቸው ሙጅታባ ከጤናው እክል በላይ የሚያሳስባቸው የሀገሪቱ ቀጣይ ዕጣ ፋንታ እንደሆነ ይገመታል። የተከበበችውን ሀገራቸውን በሰላም ያስለቅቃሉ ወይንስ ወደ ሌላ ዙር ጦርነት ይገባሉ የሚለው ጥያቄ አሁንም የዓለም ዋና መነጋገሪያ ነው። ይህን ጥያቄ የሚፈታው ግን ፓኪስታን ውስጥ እየተካሄደ የሚገኘው ድርድር ሲሆን ድርድሩ ካልተሳካ የትራምፕ ምላሽ ይጠበቃል። እስራኤል በበኩሏ ድርድሩ ተሳካም አልተሳካም ጣቷን ከቃታ ላይ እንደማታነሳ እወቁት ማለቷ አይዘነጋም።
ተጨማሪውን ይዘናል። የኢትዮጵያ ብርና የደቡብ ሱዳን ፓውንድ በዓለም ደካማ የመገበያያ ገንዘብ ለመሆን እንደበቁ የዓለም ባንክ ይፋ አደረገ። ጥናቱ የብልጽግናው አገዛዝ የኢኮኖሚ ሪፎርም በቁልቁለት ጉዞ ላይ እንደሚገኝ ያረጋገጠ ሆኗል። ይህ ቁልቁለት ጉዞ በቀጣይም የሚጠበቅ ሲሆን በቅጽበት የዶላር ዋጋ በአንድ ቀን ሊያሻቅብ ይችላል የሚለው ስጋትም ጨምሯል። ዝርዝሩ እንደሚከተለው ይቀርባል። የአብይ አህመድ የኢኮኖሚ ሪፎርም አገሪቱን ከፍተኛ ቀውስ ውስጥ እያስገባት እንደሆነ በየጊዜው የሚወጡ ዓለም አቀፍ ሪፖርቶች እያጋለጡ ነው። አብይ አህመድ አዲስ ነገር የተፈጠረ ለማስመሰል ከዓመት በፊት የእንኳን ደስ አላችሁ መልእክት በማስተላለፍ በኢትዮጵያ ሕዝብ ላይ የቀለደ ቢሆንም ህዝቡ የአብይን ውሸት ቀድሞ በመረዳቱ ቦታም ሳይሰጠው እንደቀረ አይዘነጋም። ይህ የብልጽግና የኢኮኖሚ ሪፎርም የመጣው አገሪቱ በዕዳ በመታነቋ ምርት በመቀነሱ የውጭ ምንዛሬ በመጥፋቱ ወደ ኢትዮጵያ የሚመጣ ቱሪስት በመቀነሱ እንደሆነ ይነገራል። አገዛዙ ቱሪዝምን በተመለከተ እንኳን በቅርቡ በቢሊዮኖች የሚቆጠር ዶላር ተገኘ በሚል የሐሰት ሪፖርት ማቅረቡ አይዘነጋም። በኤክስፖርትም በአፍሪካ ተወዳዳሪ ሆንን የሚለው ቀልዱ እንደቀጠለ ነው። አገዛዙ በእነዚህ የሐሰት ሪፖርቶች የተጠመደው ውስጡን የሚብላላ አደገኛ የኢኮኖሚ ችግር ስላለ እንደሆነ የምጣኔ ሀብት ምሁራን በተደጋጋሚ ሲገልጹ ቆይተዋል። አሁን ይህንን ቀውስ የዓለም ባንክ በጥናቱ አረጋግጠዋል። የዓለም ባንክ ከዚህ በኋላ በኢትዮጵያ ብር ተስፋ አታርጉ በማለት ላይ ነው። የአገሪቱ ብርና የደቡብ ሱዳን ፓውንድ በዓለም ደካማ ከሆኑ ገንዘቦች ውስጥ የመጨረሻውን ደረጃ ይዘዋል። ሪፖርቱ በብልጽግናው ቤት ከፍተኛ ድንጋጤን የፈጠረ ሲሆን ይህንንም ለማስተባበል እየተዘጋጁ መሆኑ ተሰምተዋል። የሀገር ውስጥ ተመራማሪዎችን አንዴ ጽንፈኛ ሌላ ጊዜ ሀገር አፍራሽ እያለ የሚከሰው ብልጽግና ለዓለም ባንክ ደግሞ ምን አይነት ስያሜ ይዞለት እንደሚመጣ እየተጠበቀ ነው። ሀገሪቱን በጦርነት አዙሪት ውስጥ የከተተው የብልጽግናው አገዛዝ ለዚህ መብቃቱ ባያስደንቅም ቀጣይ ዕጣ ፋንታችን ምን ይሆናል የሚለው ጥያቄ ግን እንደቀጠለ ነው። ከዚህ ቀደም አብይ አህመድ ጦርነት ሊያቆም ይችላል የሚል ጭላንጭል ተስፋ የነበረ ቢሆንም አሁን ግን መላው ህዝቡ የብልጽግናው አገዛዝ እስካለ ድረስ ካለ ጦርነት መኖር እንደማይችል የተገነዘበ ይመስላል ተብሏል። በመሆኑም የጦርነት ምንጭ የሆነውን ብልጽግናን ለማስወገድ መቀራረብ፣ መመካከር ተጀምሯል። ይህም ቢሆን ግን ሀገር ወደ ገደል አፋፍ እየተቃረበች በመሆኑ ሩጫው ከጊዜ ጋር ሊሆን እንደሚገባው ፖለቲካዊ ምሁራን በማስጠንቀቅ ላይ ናቸው። የዓለም ባንክ ሪፖርት አሁን ባለው ደረጃ የኢትዮጵያ ብር ከደቡብ ሱዳን ጋር አስቀመጠው እንጂ ነገ ምን ሊፈጠር ይችላል የሚለው ስጋት ግን አሁንም ጨምሯል። በአንድ ቀን ዶላር ሰማይ እንዳይነካ ከፍተኛ ስጋት ያለ ሲሆን አብይ አህመድም ነገሩ በዚህ መንገድ ከቁጥጥር ውጭ እንዳይወጣበት ከዘርፉ አካላት ጋር የአይጥና ድመት ጨዋታውን ቀጥሏል። ክብራትና ክብራን ቤተሰቦቻችን ለዛሬ ሚያዝያ 3 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ